ጋይስ እንኳን በደህና መጣችሁ። ዛሬ ያው በሌላ ቪዲዮ ተገናኝተናል። የዛሬ ማርች 19 ሊትኮድ ጥያቄ እንሰራለን ማለት ነው። የዛሬው ጥያቄ ሊትኮድ 3191 ሚኒመም ኦፕሬሽንስ ቱ ሜክ ባይነሪ አሬ ኤሌመንትስ ኢኳል ቱ 1 የሚል ጥያቄ ይሆናል ማለት ነው። እዚህኛው ጥያቄ ላይ ዩ አር ጊቨን ኤ ባይነሪ አሬ ባይነሪ አሬ ማለት ነው እዚህ ጋር እንደምትመለከቱት ኢዝ አን አሬ ዊች ኮንቴንስ ኦንሊ 0 and 1 only ያው 0 እና 1 ብቻ ናቸው መኖር ያለባቸው። you can do the following operation on the array any number of times possibly 0 ማለት ምንም አለመስራትም ሊጠበቅባችሁ ይችላል ማለት ነው። ስለዚህ ምንድነው choose any 3 consecutive elements from the array and flip all of እዚህ ጋር እንደምትመለከቱት flipping an element means changing its value from 0 to 1 and from 1 to 0. ከዛ ምንድነው return the minimum number of operations required to make all elements in nums equals to 1. if it's impossible return -1 ነው የሚለን ማለት ነው። ያው በደንብ ሐሳቡን ለመረዳት ይሄንን የመጀመሪያው ቴስት ኬዝ እኔ ለምሳሌ 0 1 1 የሚለው አለ አይደል? አሁን እዚህ ጋር 0 ስለሆነች 0ን ፍሊፕ ማድረግ አለብኝ። ስለዚህ ፍሊፕ ሳደርግ ደግሞ 3 ኮንሲኪዩቲቭ ነገር መርጬ ነው ፍሊፕ ማድረገው። ስለዚህ መጀመሪያ ያው እዚህ ጋር ጻፈውና ቴስት ኬዙን ነው እሺ ፍሊፕ ስናደርግ ምን ይሆናል 1 0 0 1 0 0 ያው ፍሊፕ ሲደረግ እነኚህ ሁለቱ ከጎን ያሉት አንዳንዶች ደግሞ ወደ 0 ፍሊፕ ይደረጋሉ ራይት። ስለዚህ እነኚህኞች ደግሞ 0 0 ሆኑ። አሁንም ድጋሚ ፍሊፕ ማድረግ አለብን ምክንያቱም እዚህ ጋር ደግሞ ሙሉን ዋን ዋን ማድረግ ስለሆነ ሐሳባችን ከዚህ ጋር ደግሞ እንነሳና ቀጣዩ ጋር ያው ቀጣዩ ጋር እነኚህ ሁለቱን ዜሮዎች ፍሊፕ አደረግን። ከዛ ሙሉ ደግሞ 3 ለመሙላት ማድረግ ያለብን እነኚህ ሶስቱን አንድ ላይ ነው መያዝ ያለብን ማለት ነው ራይት። ስለዚህ ሶስቱን አንድ ላይ ስንይዝ እችኛዋን 0 1 አደረግን 0 1 አደረግን ከዛ አንዷን ደግሞ ወደ 0 ፍሊፕ እናደርጋታለን ራይት። ከዛን በመቀጠል አሁን ቀጣይ ደግሞ ይሄኛው አለ አይደል? ይሄንን ደግሞ ሙሉን ፍሊፕ ማድረግ አለብን ማለት ነው። ቀጣይ ላይ አሁን ሙሉ ፍሊፕ ስናደርግ እንደዚህ ይሆናል ማለት ነው። አሁን ፍሊፕ አድርገን ሙሉን ጨረስን አይደል? ስለዚህ ሙሉን ፍሊፕ አድርገን ስለጨረስን ፍሊፕ መደረግ ችሏል ማለት ነው ያ ነገር። እና ሙሉ እንደዚህ ፍሊፕ ለማድረግ ምን ያህል ፈጅቶብናል ምን ያህል ስቴፕስ ፈጅቶብናል የሚለውን ስንቆጥር 1 ስቴፕ 2 ስቴፕ 3 ስቴፕ። አሁን ይሄንን በጣም ብዙ ስቴፕ ሊያመጣ የሚችል አይነት ነገር ሐሳብ ልንሰራ እንችል ነበር። አሁን ይሄ ኦልሬዲ ኤፊሺየንት የሆነ ያሰራር ዘዴ ስለሆነ ነው። ግን አሁን ለምሳሌ ትቼው አሁን እዚህ ጋር መሀል ላይ እንደዚህ ይሄን ለመሀል ላይ ለምሳሌ ብቻው እንደዚህ ፍሊፕ አድርጌ ከዛ ደግሞ ይሄን ለብቻው እንደዚህ የሆነ ፍሊፕ አይነት ነገር ለማድረግ በሞከር የሆነ ይበላሻል ምናምን ከዛ ደግሞ መልሼ ለማስተካከል አይነት ነገር ቢሆን በጣም ላይክ ብዙ ፕሮሰስ ይኖረው ነበር ራይት። እና ያው በአጭሩ ፍሊፕ ማድረግ መጀመሪያ ያለብን ከመጀመሪያ አካባቢ ነው። እና ደግሞ መጀመሪያ ላይ ፍሊፕ ስናደርግ 0 የምናገኝበት የመጀመሪያው ቦታ ከሱ ጋር ነው ፍሊፕ ማድረግ መጀመሪያ ያለብን ማለት ነው። ከዛ ደግሞ ፊልም ያደርግበትን ቴስት ኬዝ እኔ ይሄንን ለምሳሌ እኔ እዚህ ጋር ጻፈው ማለት ነው። እሺ ይሄንን ስናይ ፍሊፕ ለማድረግ እንሞክር ራይት እንደዚህ ይሆናል። ከዛ በቀጣይ ሆኖ ፍሊፕ ለማድረግ ነው የምንሞክረው እንደዚህ ይሆናል። አሁን በቀጣይ 2 ጊዜ ፍሊፕ ካደረግነው በኋላ ግን እቺ መጨረሻ ላይ ያለችው አሁን 0 ቀረ ውስጥ አይደል? እና ይሄ 0 ደግሞ ወደዛ ፔር ወደ መጨረሻ የሚቀር የለም ከሱ ጋር 3 ሞልቶ እንዲቀይረው ማለት ነው። ኦልሬዲ ከዚህ ከአንድም ምንድነው ከአንድ ጀምረን ወደዛ ቼክ ለማድረግ ለመቀየር ሞክራለን። ከዛን ግን ወደዛ 3 ስላልሞላ ዊድዛችን መቀየር ኮንቨርት ማድረግ አንችልም ማለት ነው። ስለዚህ ይሄ በቃ በምንም ተአምር ወደ 1 1 1 ወደሚለው ስትራክቸር መምጣት አይችልም። ይሄ ነው ሐሳቡ። ስለዚህ አሁን ይሄንን በኮድ ኢምፕሊመንት ስናደርገው ምን ይሆናል? እሺ መጀመሪያ ፍሊፕ የሚያደርግልን ፈንክሽን እንስራና ዴፍ
ፍሊፐራችን ምን ይቀበላል? የሆነ ነምበር ይቀበላል። ከዛ ኢፍ ነምበር የተቀበልኩት ነምበር 0 ከሆነ 1 ሪተርን ያደርጋል። አለበለዚያ ግን ሪተርን 0 ያደርጋል። ምክንያቱም ወይ 0 ወይ 1 ነው ውስጥ ሊኖር የሚችለው ምን ጊዜም ራይት። እሺ አሁን ይሄንን ካልን በኋላ ምንድነው የምናደርገው? ሙሉ ሊስቱ ውስጥ ከመጀመሪያ ጀምረን ኢተሬት ለማድረግ እንሞክራለን። ከዚህ ከመጀመሪያው ማለት ነው። ከዛም ፎር አይ ኢን ሌንግዝ ኦፍ ነምስ ሙሉን ኢተሬት ለማድረግ ማለት ነው። ግን ኢተሬሽናችን ከመጀመራችን በፊት ሪተርን የምናደርገውን የሆነ ካውንት የምናደርግበትን ቫሪያብል እናዘጋጅ። ካውንት 0 ብለን እንጀምርና ከዛን ኢተሬት እያደረግን ኢፍ ነምስ አት አይ 0 ከሆነ አሁን 0 ከሆነ አይደለ ወደ 1 መቀየር ያለበት ከሱ ጀምሮ ወደዛ ሶስቱን አንድ ላይ ለመቀየር ነው። አሁን ያለንበት ቁጥር 0 ከሆነ ሙሉን በቃ ወደዛ 3 ያህል ዊንዶ እንትን ማለት አለብን ማለት ነው። ከሱ በተጨማሪ ደግሞ ሌላ ቼክ ማድረግ ያለብን ኮንዲሽን ምንድነው? 3 እንዲሞላልን የምንሞላው ዊድስ አያችን እዚህ አካባቢ ማለት አሁን ከዚህ ጋር ሙሉ ለምሳሌ እንደዚህ መቀየር ብፈልግ እዚህ ጋር ያለውበት ፖይንት እዚህ ጋር ሆኖ እዚህ ጋር ለምሳሌ እዚህ ጋር ቢሆን ወደዛ 3 ሊሞላልኝ አይችልም ራይት። ስለዚህ 3 ፍሊፕ ለማድረግ አልችልም እና ያለውበት ፖዚሽን ደግሞ አይ ከሌንግዙ ወደ ኋላ 2 ያህል መራቅ አለበት ራይት ኤንድ ስለዚህ ምንድነው የምናደርገው? አይ ኢዝ ሌስ ዛን ሌንግዝ ኦፍ ነምስ -2 ወደ ኋላ ራቅ ብዬ ስለሆነ ሙሉን ለማስፋት መሞክረው ማለት ነው። እንደዛ ከሆነ አሁን ደግሞ ምን አደርጋለሁ? ፎር ጄ ኢን ሬንጅ አሁን ምንድነው 3 ያህል አይደል 3 ስለዚህ ከአይ አሁን ካለበት ፖዚሽን ተነስቼ አይ ካለበት ፖዚሽን ተነስቼ እስከ አይ ፕላስ 3 ያህል ዌድዝ ማለት ነው የሱን ያህል ዌድዝ ያሉ ኤሌመንቶችን ፍሊፕ ማድረግ አለብኝ ማለት ነው። ስለዚህ ነምስ አት ጄ ኢኳልስ ቱ አሁን ምንድነው ፍሊፐር ፈንክሽን ልጥራና ለሱ ምን ተጠዋለው? ነምስ አት ጄ ማለት ነው። ያንን እዛ ጋር ያለውን ቁጥር ፍሊፕ ላደርገው የነበረውን ቁጥር ሰጠዋለሁ። ከዛን ምንድነው አሁን ፍሊፕ ኦፕሬሽን ስለሰራን ካውንታችንን ያው ሙሉ ፍሊፕ ኦፕሬሽን ስለሰራን ካውንታችንን አንድ እንጨምራለን ማለት ነው። እሺ ከዛ ደግሞ ፌል የሚያደርግበት ቴስት ኬዝ ምንድነው መሰላችሁ? ቅድም እንዳልኳችሁ እዚህ አካባቢ ደርሰን ግን የሚገለበጥ ነገር ካለ ከዚህ በኋላ ቅድሙ ቴስት ኬዝ ባሳየዋችሁ ለምሳሌ አሁን ይህ ፍሊፕ ሲደረግ 0.0.1 እንደዚህ ይሆናል አይደል? ከዛን አሁንም ፍሊፕ እናደርጋለን ራይት። አሁንም ድጋሚ ፍሊፕ ስናደርግ ደግሞ ምንድነው የሚሆነው? 1.1.1 መጨረሻ ላይ ያለችው 1 ወደ 0 ፍሊፕ ትደረጋለች ራይት። ስለዚህ እንደዚህ ፍሊፕ ከተደረገ በኋላ አሁን መጨረሻ ላይ 0 ቀረ። ይሄ ወደዚህ የቀረው ማለት ነው በቃ ከምንም ጋር ፔር ሆኖ 0 ሊሆን አይችልም አይደል? በቀደሙ ቴስት ኬዝ እንዳየ ነው። ስለዚህ እንደዚህ አይነት ኮንዲሽን ደግሞ ቼክ ማድረግ አለብን። ኤሊፍ ያው ቁጥሩ አሁን 0 አለ ማለት ተገልብጦም አሁን 0 አለ፣ ግን ያ 0 ሆኖ ደግሞ አይ ደግሞ በቃ በጣም ተጠግቷል ወደዛ ላይ 3 ያህል ወደ ኋላ አልቀረም ማለት ነው አያችን። እንደዛ ከሆነ በቃ ከዚህ በኋላ በምንም ተአምር ልንገለብጠው አንችልም። ስለዚህ ሪተርን -1 ማለት ነው። አሁን ሙሉን ኦሬዲ ስለጨረሰን በቃ ሊስቱ ሙሉን እንደዛ እያስተካከልን ያው መጨረሻ ላይ ያለውን ይሄንን ኤች ኬዙን ምናምን ሃንድል አድርገን ጨርሰናል። ስለዚህ መጨረሻ ላይ ካውንታችንን ሪተርን እናደርጋለን ማለት ነው። እሺ ያው ሰብሚት ከማድረጌ በፊት ታይም እና ስፔስ ኮምፕሌክሲቲ አናሊሲስ ስንሰራ ለዚህ ለኮዳችን ታይሙ ያው ኦፍ ኤን ነው የሚሆነው፣ ምክንያቱም ሙሉ ሊስቱ ላይ ኢተሬት ማድረግ አለብኝ።
እና ያው ኦፍ ኤን ስላችሁ ግን ቴክኒካሊ ኦፍ ኤን አይደለም 3 ታይምስ ኤን ነው ያው ማቴማቲካሊ በስርዓት ብናየው ማለት ነው። ምክንያቱም እዚህ ጋር 3 ያህል ቁጥሮችን በአንድ እንትን ምናልባት ከመጣ 3 ነገሮችን በአንድ እየቀየርኩ ስለሆነ እየሄድኩ ያለሁት 3 ታይምስ ኤን ይሆናል። ያው ላይ ኮንስታንቶች ምናምን ድሮፕ ስለሚደረጉ ኦፍ ኤን ብለን መግለጽ እንችላለን ማለት ነው። ስፔስ ዋይዝ ደግሞ ስፔሳችን ኦፍ ዋን ነው የሚሆነው ምክንያቱም ኦንሊ እቺ ቫሪያብል ብቻ ነው እየተጠቀምን ያለ ነው ለስፔስ ራይት፣ እቺ ካውንት የምትባለውን ቫሪያብል ማለት ነው። ስለዚህ ያው ስፔስ እና ታይም አናሊሲሳችን ይሄን ይመስላል። ኮዳችንን ረን አድርገን እናየዋለን። ይኸው እንደምትመለከቱት ያው ኮዳችን በስርዓት በትክክል ሰርቷል ማለት ነው። ሶ ሰብሚት እናደርገዋለን። ኦኬ ሶሪ ያው እዚህ ጋር ሮንግ የተፈጠረው ለምንድነው? ቅድም ቼክ አላደረኩትም ነበር። ይሄ እዚህ ጋር ግሬተር ዛን ኦር ኢኳልስ ቱ ነው መሆን ያለበት። ቴስት ኬዙን እስኪ እንጠቀመውና እኔው ያው እቺ ግሬተር ዛን ኦር ኢኳልስ ቱ መሆን ነበር የነበረባት። ምክንያቱም አሁን ሌዛን ካለን የቀረው ኮንዲሽን ደግሞ ግሬተር ዛን ኦር ኢኳልስ ቱ ነበር አይደለ? እቺ ነች ያው የገጠመችን ኢረር የነበረችው። አሁን ይሰራል አይሆፕ so it works። ስለዚህ ይሄንን ይመስላል የዛሬ ቪዲዮአችን። ያው don't forget to subscribe, share and like እና ደግሞ ያው በተጨማሪ እንዲሰራላችሁ የምትፈልጉት ቶፒክ አለ፣ የሆነ ስፔሲፊክ የሆነ ቶፒክ አለ መጠየቅ ትችላላችሁ። ኮሜንት ሴክሽን ላይ ብትጽፉልኝ መልሳለሁ። በተጨማሪ ደግሞ ያው የዛሬውን ኮድ የሰራሁትን ኮድ ማግኘት ከፈለጋችሁ ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። የቴሌግራም ቻናሌንም ሊንክ ዲስክሪፕሽን ላይ ያስቀምጥላችኋለሁ። አመሰግናለሁ።